መልስና እነዚህ አራቱን ዋና ዋና ነገሮችን ደግሞ በአግባቡ ስንጠቀም የሚሰጠን መልስ እናያለን ማለት ነው። እሺ ስለዚህ አሁን ጉግል ጄሚናይ ላይ እንገባና እነዚህን ቅድም ያስረዳኋቸውን አራቱን ቤዚክ የሚባሉትን የፕሮምፕትን ማተር የሚያደርጉትን ነገሮችን እንዴት እንደምንሰጠውና እንዴት የተሻለ ጥሩ የሆነ መልስ እንደምናገኝ እናስባለን ማለት ነው። ሶ ከኮንቴክስቱ ልነሳና አንድ ኮንቴክስት ሰጠዋለሁ። እኔ የምፈልገው ኮፊ ሾፕ ለመክፈት ያለኝን ሀሳብ ነውና እሱን እንዴት በትክክል እንደምጠይቀው ማለት ነው ኤአይውን። ሶ ስለዚህ ኮንቴክስት ኦር መነሻ ሀሳብ የምንለው እኔ አዲስ አበባ እኔ አዲስ የንግድ ስራ ለመጀመር የሚፈልግ ስራ ፈጣሪ ነኝ። በአሁኑ ሰዓት በአዲስ አበባ ውስጥ ዘመናዊ የቡና መሸጫ ቤት ኦር ደግሞ ኮፊ ሾፕ ለመክፈት እቅድ አለኝ ነው። ይሄ የኔ ኮንቴክስቱ ነው፣ የምፈልገው ነገር ነው ማለት ነው። የምፈልገው ማለት ነው። ከዛ ቀጣይ ምንድነው ያልኳችሁ መስጠት ያለብን ኢንስትራክሽን ነው። ኢንስትራክሽን ደግሞ እንዴት ነው ታዲያ የምንሰጠው? ዝም ብለን አውትፑቱን ከጠየቅነው አሁን ይሄን ታይፕ ብናደርግለትና ኢንስትራክሽን ስንሰጥ ዲፈረንስ አለው ማለት ነው። ሶ ኢንስትራክሽኑ ጋር እንመጣና ኦር ትዕዛዛችን ጋር ለዚህ የንግድ ስራ የሚሆኑ 5 የሚስቡና በአእምሮ ውስጥ በቀላሉ የሚቀሩ ስሞችን አውጣልኝ ነው። እንዲሰራልኝ የፈለኩትን ነገር ማለት ነው። በቀላሉ የምነግረው እንዲሰራልኝ አልቲሜት ጎሉ ይሄን ነው እንዲያደርግልኝ ፈልጎ ማለት ነው። ኢንስትራክሽኑ ክሊር መሆን አለበት ማለት ነው። የምንፈልገው ነገር 5 ነው የምንፈልጋቸው፣ በአእምሮ ውስጥ መቅረት መቻል አለባቸው ስሞቹ ማለት ነው። እንዲያወጣልኝ ነው ማለት ነው የምንፈልገው። ከዛ ሶስተኛው ነገር ምንድነው ኮንስትሬንት ነው የምንጨምርበት። እሺ ምን ሊሚቴሽኖችን እናስቀምጥበት? አሁን ዝም ብሎ መልስ ሊሰጠን አይገባም አይደለ? ሊሚት ማድረግ አለበት ወይ እንግሊዘኛ ስም የአረብኛ ስም ምናምን ማውጣት የለበትም። ስለዚህ እኔ ያንን ማድረግ የለበትም ብዬ ካሰብኩኝ ለምሳሌ አንድ ኮፒ ያልኩት አለ። ኮንስትሬንት ወር ገደቡ ደግሞ ምንድነው የሚሆነው? ስሞቹ አማርኛ መሆን አለባቸው፣ ወደ ሀገር ውስጥ መሆን አለባቸው ማለት ነው። ኢትዮጵያ ማድረግ ትችላላችሁ። ነገር ግን ደግሞ ለውጭ ሀገር ቱሪስቶችን በቀላሉ የሚነበቡና የሚጠሩ መሆን መቻል አለባቸው። ስለዚህ አማርኛም ሆኖ ኮምፕሌክስ እንዳይሆን ማለት ነው። ስለዚህ አሁን ገደብ ጣልንበት ማለት አማርኛ መሆን አለባቸው። ስቲል ደግሞ የሆነ ሚሞራብል በቀላሉ መታወስ የሚችሉና ኦር ደግሞ የውጭ ሰዎች በቀላሉ ማንበብ የሚችሉት አይነት መሆን አለበት። ከዛ በተጨማሪ ደግሞ ከባህላዊ የቡና ስነስርዓት ጋር የተያያዙ ስሞችን አትጠቀም አልኩት። ሊሚቴሽን እያስቀመጥኩበት ነው ማለት ነው። ስለዚህ እነዚህ ነገሮችን አይሰጥም ማለት ነው። ለየት ያለ ነገር ከፈለኩኝ እነዚህ ነገር ስፔሲፋይ ያደረኩለት ማለት ነው። እሺ ይሄን ሁላ ነገር ነው። እንዴት ነው አሁን ሲሰጠን መልሱን ምን አድርጎ ይስጠን? ሊስት ያደርግልን በፓራግራፍ አይነት ነው? ቡሌቲን ሊስት ነው? እንዴት ነው መስጠት ያለበት አለ። ስለዚህ እሱ ጋር ደግሞ ምንድነው አውትፑቱን ደግሞ ውጤቱን በዝርዝር ኦር ደግሞ ቡሌት ፖይንትስ የሚባል አለ አይደል? እንደዛ አንድ ላይ ያስቀምጥልኝ ነው የፈለኩት። ለእያንዳንዱ ስምም ለምን እንደመረጥኩ ባጭሩ ማብራሪያ ጨምር። አውትፑቱን የምፈልግበት ወይ ነው ማለት ነው። ስለዚህ ይሄ እንደዚህ ዲፋይን አድርገን ስንጠይቅ የምንፈልገው ነገር ኮፊ ሾፓችን በጣም ሞር እኛ ወደ ፍላጎታችን የቀረበ መልስ ማግኘት እንድንችል ያደርገናል ማለት ነው። ሶ ሌትስ ሲ አብረን ምን ሪዛልት ሊሰጠን እንደሚችል ማለት ነው። ስለዚህ እነዚህን አራቱን ዲፋይን አድርገንለታል። በቡሌቲን ሊስት ተደርጎ ያሉን አያቸው አውትፑቱ እንዴት መልስ እንደሚመጣው ከነ ማብራሪያው ብለናል አይደለ? ማብራሪያ ጠይቀናል። ስለ ነገር ነው ሜቢ እኮ መጀመሪያ ላይ ዝም ብሎ አንዳንድ ነገሮች ሊል ይችላል። ያውን አሪፍ ቀላል ናት ለማንበብ፣ ከባህላዊ ቡና ስነስርዓት ጋር ያልተያያዘች ነው። አሪፍ አሁን ይሄ ጥሩ ነው የኮፊ ሾፕ አይዲያ ላላቸው ሰዎች ማለት ነው። ሶ ለምን ይሄንን ወርድ የመረጥከው? ይህ ቃል በከተማ ወጣትና በቱሪስቶች ዘንድ ጥሩ ወይም ምርጥ፣ ጉድ፣ ኩል ኦር ኤክሰለንት ለሚሉ ነገሮች በስፋት ጥቅም ላይ ይውላል። ስሙ አጭር ነው፣ ለማንበብም ቀላል ነው እና ደግሞ ደንበኛም ጥራት ያለው አገልግሎት እንደሚያገኝ ቀጥተኛ መልእክት ያስተላልፋል ማለት ነው። አሁን ይሄም አሪፍ ስም ይመስለኛል ቱ ቢ ኦነስት። ሶ ማብራሪያው ለምንድን ነው? ደስታ ከሚለው ቃል የተወሰደ ሲሆን ትርጉም ፕሌዛንት ወይም ጆይ ማለት ነው። ቃሉ የላቲን ፊደላትን ለሚጠቀሙ ሰዎችም ደግሞ ለመጥራት ቀላል ነው። ከባህላዊ የቡና ስነስርዓት ጋር ከዛ አካባቢ ካሉ ስሞች ጋር ብዙም ሊንኬጅ የለውም ማለት ነው። ይሄኛ አለም ጥሩ እንትን ሰጀሽን ይመስለኛል። ሶ አለ ማለት መኖር አለ ቴክሲስ ኦር ኤክስፔሪየንስ የምለውን ይወክላል ነው። ሩቡና እዚህ አለ ከምለው ጋርም ልታያዙ ትችላላችሁ። ይሄንን ፕሮናውንስ ማድረግም አይከብድም ለሁሉም። ቅድም እንዳልኳችሁ ዋው እንኳን የአማርኛ ስም ይሁን እንግዲህ አምናሹ የአማርኛ መሆን አለበት ብለነው ነበረ። ማብራሪያ ምንም እንኳን ይህ ቃል በአማርኛ መዝገብ ውስጥ ግርማ ወይም ውበት የሚል ትርጉም ቢኖረውም በንግግር ውስጥ ግን ለድንቅ ነገር መገለጫነት ይውላል። ስለዚህ አያችሁ ከኮንቴክስት ነገሮችን ከኮንቴክስት ጋር ሲያያይዝ ጀስት ሙሉ ወርዶቹን ጥሬ ቃሉ እንግሊዘኛ መሆኑ ሳይሆን ምን ያክል ሁላችንም አማርኛ ተናጋሪዎች ወርዱ ደግሞ ሌላ ቋንቋ ተናጋሪዎች እንደምንጠቀመው ነው ይሄን ወርድ የሚያሳየው። ስለዚህ ኦልሞስት ይሄ ወርድ አማርኛ ሆኗል ማለት ነው። ስለዚህ ግልጽ ነው፣ ለሌሎቹን ለመያዝ ይመቻል፣ የቡናውን እንትን ለመግለጽ ይመቻል ማለት ነው። እሺ ነገ ነው ሌላው ነገ ለምን እንደመረጠ አሩን ነው ቱሞሮ ማለት ሲሆን ተስፋና ቀጣይነት የሚያሳይ ነው። ደንበኛዎች ዛሬ ጠጥተው ነገም ተመልሶ እንዲመጡ የሚጋብዝ ስሜት አለው። ሜክ ሴንስ።
ነገ የሚለው አጻጻፍ ለውጭ ሀገር ሰዎች ለማንበብና ቀላል ለየት ያለ የብራንድ ስም ሊሆን ይችላል። ሶ አይ ቲንክ በጣም ጥሩ መልሶችን ያገኘን ይመስለኛል። ይህንን ደግሞ ማግኘት የቻልነው እነዚህ ነገሮችን በትክክል ዲፋይን ማድረግ ከመቻላችን ነው ማለት ነው። ሶ ስለዚህ እናንተ ምንም ነገር ከኤአይ ጋር ያላችሁን ኢንተራክሽን እነዚህ ነገሮችን በደንብ ዲፋይን የምታደርጉለት ሞር አኩሬት ሞር ጥሩ መልሶችን ልታገኙ ትችላላችሁ ማለት ነው። እስቲ አሁን ደግሞ ስለ ፕሮምፕት አይነቶች እኔ በዚህ ቪዲዮ 6 ዋና የሚባሉትን የፕሮምፕት አይነቶች እናያለን። የምንጀምረው ዳይሬክት ኦር ደግሞ ዜሮ ሻት ፕሮምፕት በሚባለው ነው። ይህ ፕሮምፕት ማለት ዲፎልት ብዙዎቹ አብዛኞቻችን ያለምንም ፓራሜሎች ያለምንም ቅድመ ሁኔታ ጀስት የሆነ አይዲያዎችን ብሬንስቶርም ለማድረግ ይችላል። ጀስት ኤክስፕሎር ለማድረግ ሊሆን ይችላል። የሆነ ነገር በጣም ዲፕም ለምንፈልገው ነገር ያለምንም ይሄ ቅድም ያልኳቸው ነገሮችን ሃይ ሌቭል ማወቅ የምንፈልጋቸው ነገሮች አሉ። ለምሳሌ ፓርቶችን ከሆነ ምንም እንደዚህ ያንላቸው እንችላለን። እነዚህን ለማወቅ ጀስት ታይፕ የምናደርግለት ነው። ኪዩሪየስ ለመሆን ነገሮችን ብሬንስቶርም ለማድረግ ለመጀመሪያ ያክል ማለት ነው። የሆነ ነገር ወደ ኮንቨርሴሽን ለመግባት ያክል እስቲ በዚህ ጀምረና እስቲ የሆነ ሲቲ ኤክስፕሌን አድርግልኝ የት ነው የሚገኘው ምናምን ብለን ጥያቄ ስንጠይቀው ምን ጀምርበት ወይ ነው ማለት ገና ሪፋይን እያደረግነው ወደምንፈልገው ደግሞ የተለየ አውትፑት ወደምንፈልገው አለን ማለት ነው። ስለዚህ ዜሮ ሻት ፕሮምፕት የሚባለው ማለት ነው። ዜሮ ሻት ማለት ምንም ያልሰጡ ዜሮ ነው። የሆነ የሰጠነው ጋይዳንስ ኦር ደግሞ መመሪያ የሰጠነው ዜሮ ነው። ባይ ዲፎልት የሆነን ጥያቄ ጠይቀን መልስ የምናገኝበት ነው ማለት ነው። ይሄ የመጀመሪያው ዜሮ ሻት ፕሮምፕት የሚባለው አይነት ማለት ነው። ስለዚህ ፕሮምፕታችን ላይ ሪዛልቱ ላይ ኮንትሮል እንዲኖረን የራሳችን ኮንትሮል አድርገን እንዲያደርግልን ለማለት እንዲያስችለን የሆነ ነገር በእኛ በኩል ትእዛዝ መጨመር አለበት። አሁን ቅድም ከጠቀስኳቸው ዋና ነጥቦች አድ የምናደርግበት ማለት ነው። ሌላው የፕሮምፕት አይነት ሮል ኦር ሴናሪዮ ቤዝድ ፕሮምፕት እንለዋለን። ሮል የምንሰጠነው ኦር ሴናሪዮን ዲፋይን አድርገንለት ፕሮምፕቱን የምንሰጥለት ማለት ነው። መልስም በዛ መሰረት እንዲሰጠን ማለት ነው። መጀመሪያ ላይ እንዳነሷቸው ሮል ማለት ያው ዲፋይን እናደርጋለን። ማንን መስሎ ነው፣ ማንን ወክሎ ነው፣ እንደማን ሆኖ መልስ እንዲሰጠን ነው። ኦር ደግሞ ሴናሪዮ ስንል ደግሞ የሆነ ሴናሪዮን ዲፋይን እናደርግለታለን። እስቲ ይሄንን ደግሞ በምሳሌ ለመግለጽ ያክል ቻት ጂፒቲ ኦር ጀሚናይ ላይ እንሄድና ጥያቄዎችን እንጠይቀን እንዴት ሮሉን ዲፋይን ልናደርግለት እንደምንችል ማለት ነው። ለምሳሌ አንድ ፕሮምፕት እሱም ምንድነው እዚህ ጋር ፔስት ላደርግለትና እስቲ አንተ የገበያ ጥናት ባለሙያ ኦር ደግሞ ማርኬቲንግ ስትራቴጂስት ነህ እንበለው። ስለዚህ ምን ሰጠነው ማለት ነው ሮል ዲፋይን አደረግለት ማለት ነው። ባለሙያነትን ያን እንዲሆን ማለት ነው። በአዲስ አበባ ውስጥ አዲስ የቡና መሸጫ ቤት ለሚከፍት ስራ ፈጣሪ በመጀመሪያው ሳምንት ውስጥ ብዙ ደንበኞችን ለመሳብ የሚያስችሉ 3 ቫይራል ሊሆኑ የሚችሉ የፕሮሞሽን ስልቶችን ንገረኝ ነው ያልኩት ያለሁት። ምን አደረኩኝ ማለት ነው ሮል ፐርሶና ማን ዲፋይን አደረኩለት ማለት ነው። ማርኬቲንግ ስትራቴጂስት ነው ማለት ነው። ስለዚህ እንደ ማርኬቲንግ ስትራቴጂስት ነው የሚያወራኝ ማለት ነው። ስለዚህ አሁን ይሄንን የሚሰጠንን መልስ ብናይ ያው በደንብ ጥሩ በሆነ መልኩ ይዘረዝልናል ማለት ነው። የመጀመሪያው ሴት በነፃ እና የፎቶ ግድግዳ የቡና ታሪክ በ60 ሰከንድ ቻል አይደል። ከዚህ ጋር እንደማን ነው እነዚህ መልሶች የተሰጡን እንደ ባለሙያ ነው ማለት ነው። ማርኬቲንግ ስትራቴጂስት ሆኖ ነው መልስን እየሰጠን ያለው ማለት ነው። ባጭሩ በዚህ ጊዜ ምንድነው የምናደርገው ለሲስተም ኦር ለኤአይ ቱሉ አይደንቲቲ ኦር ደግሞ ማንነት ነው የምንሰጠው ማለት ነው። ማንነት ሰጥተን ከኤአይነቱ በተጨማሪ ከሌን ሆኖ የሆነ ሩል ሰጥተነው ከሌን ሆኖ እያለን ማንነቱን ዲፋይን ያደረግንለት ነው ማለት ነው። እማሮ ከዛ በኋላ እማሮ የሰጠውትን ሮል የሚጫወት ከኤአይ ቱሉ ጋር ሳይሆን እንደ ዶክተር ሆነ አውራኝ ይሄንን ነገር ኤክስፕሌን አድርገልኝ ስለው እያወራው ያለው ከኤአይ ቱል ጋር ሳይሆን ከዶክተር ጋር ነው ማለት ነው። ስለዚህ አሁን በዚህ ጊዜ ምንድነው ማንነቱ ዶክተር ሆኗል ማለት ነው። ኦር ደግሞ ፓይለት ኦር ደግሞ ሳይንቲስት ከዛ ሰው ጋር ነው ከዛ ባለሙያ ጋር እያወራው ያለው ማለት ነው። ሴናሪዮን ዲፋይን አድርግልን ሮሉን ዲፋይን አድርገንለት ማለት ነው። ወደ ሶስተኛው የፕሮምፕት አይነት መተናል። እሱ ምንድነው ስትራክቸርድ ፕሮምፕት ይባላል። ስትራክቸርድ ኦር ኦርጋናይዝድ የሆነ ማለት ነው። ስትራክቸርን ዲፋይን አድርገንለት የምንጠይቀው ማለት ነው። ዲቴይልድ እና ኦርጋናይዝ የሆነ ኢንስትራክሽን ነው የምንሰጠው ማለት ነው። በዚህ ጊዜ ኢንስትራክሽናችን ጥያቄዎችን ኦር ደግሞ ትእዛዛችን የሚሆነው ዲቴይል እናደርግለታለን፣ በጣም ዲስክራይብ እናደርግለታለን ማለት ነው። የምንጠይቀውን ነገር በምሳሌ ያሳያችኋለሁ። ስለዚህ ዲቴይል እና ሞር ዲቴይልድ የሆነና ኢንስትራክሽኖቹ ፍሎዋቸውን የያዘውን የምንጠይቅበት የፕሮምፕት አይነት ነው ማለት ነው። እሺ ቅድም እንዳልኳቸው ያው ስትራክቸርድ ፕሮምፕት ማለት በቅደም ተከተል የተጣራ መረጃ የምንሰጠው ነው ብለናል ለፕሮምፕታችን። አሁን ፕሮምፕት እንስተውና አንድ ያዘጋጁት ፕሮምፕት አለ ከዚሁ ከኮፒ ሾፓችን ጋር ተያይዞ ማለት ነው። እዚህ ጋር ምንድነው ያደረኩት እኔ በአዲስ አበባ ውስጥ ዘመናዊ የቡና መሸጫ ቤት ለመክፈት የወሰንኩ ስራ ፈጣሪ ነኝ። ደንበኞቼ ወጣቶችና ከውጭ ሀገር ቱሪስቶች ናቸው። የቤቱ ድባብ ኦር ደግሞ ቫይብ ዘመናዊና ሚኒማሊስት ነው። ለዚህ ካፌ የሚሆኑ 5 የሚስቡ ስሞችን ያወጣልኝ አልኩት። ይህንን እንዲያደርግልኝ ምንድነው ያደርኩት በቅደም ተከተል ኢንስትራክሽን ስፔሲፊክ የሆኑ ኢንስትራክሽኖችን 5 ኢንስትራክሽኖችን ሰጥቻለሁ ማለት ነው። አንደኛው በመጀመሪያ ከስሞቹ ነው። ስሞቹ አማርኛ አድርግልኝ ወር ደግሞ ኢዚሊ መያዝ የሚችሉ እንዲሆኑ አድርግልኝ። ከባህላዊ የቡና ስነ ስርዓት ጋር የተያያዙ ተርሞችን አትጠቀም። ስሞቹ አጫጭር ይሆኑ ለመያዝ ቀላል እንዲሆኑ። አራተኛ ውጤቱን በዝርዝር በዛ። አምስተኛ ላይ ደግሞ አንድ ማብራሪያ
ትርጉም እንዲሰጥ ማለት ነው ለእያንዳንዱ። ይሄ መጀመሪያ ላይ ካነሳሁት የፕሮምፕት ጋር የተያያዙ ፒላሮችን ኤክስፕሌን ያደረግንበት ነው ማለት ነው። ይሄ ስትራክቸር ነው። ስትራክቸሩን ሲይዘን በደንብ በዲቴል የጠየቅነው ማለት ነው። ስትራክቸር የምንለው የፕሮምፕት አይነት ላይ ማለት ነው። ይህንን ብንጠይቀው መልስ እንዲሰጠን ሞር ኦፍ አኩሬት እና የሆነ የተሻለ አይነት ስሞችን ሊሰጠን ይችላል ማለት ነው። በዚህ ጊዜ እያደረግን ያለ ነው ጀስት ጥያቄ መጠየቅ ሳይሆን እንደ አንድ የፊልም ዳይሬክተር ፊልሙን እንደ መስራት ሳይሆን እንደ መሙል ሳይሆን ዳይሬክት ማድረግ ነው ማለት ነው። ማዘዝ ነው። ከማዘዝም በላይ ይሄ ዳይሬክት ማድረግ እንዲሰሩ ብዙ መንገዶችን ዲፋይን የምናደርግለት ነው ማለት ነው። በዚህ መልኩ ፕሮሲድ አድርግልን ብለን ዳይሬክት እያደረግን እንደሆነ ነው ማለት ነው ፊልም እናደርግ። ይህንን የፕሮምፕት አይነት ስንጠቀም ማለት ነው እንግዲህ መልሶቻችን ትክክለኛ አስተማማኝ የሆነ ሪዛልቶችን ለማግኘት አስችለናል ማለት ነው። ስለዚህ በዚህ ጊዜ እንደነገርኳችሁ የምናደርገው ዲቴይሎቹን በደንብ ኤክስፕሌን ስለምናደርግለት ኤአይ ሲስተሞች ደግሞ እንደሚታወቁ እኛ በምንፈልገውን ነገር ዲቴይሎችን በደንብ ካልሞላንለት ራፍ እየሞላ የመሰለውን ነገር እየሞላ ስለሚሰጠን በዚህ ጊዜ ራንደምሊ የሚጨምርባቸው መልሶችን አቮይድ ያደርጋል ማለት ነው። እኛ በተሻለ መጠን በትክክል የምንፈልገውን ነገር ስለጻፍንለት እዛ ላይ ብቻ ፎከስ ስለሚያደርግ የጎደለውን ፓርት እሱ የሚሞላቸው ነገሮች በጣም ሚኒማይዝ እየተደረጉ ይሄዳሉ ማለት ነው። የሆነ ራንደም ነገሮችን ከማስገባት እኛ በጠየቅነው እሱ ላይ ፎከስ አድርጎ እንድናገኝ ያስችለናል ማለት ነው። አራተኛው የፕሮምፕት አይነት ፒውር ሾርት ፕሮምፕት ይባላል። እኔ ይሄንን የምልበለው ነገርን በምሳሌ እንደሚባለው እንበለው። በዚህ ኬዝ ምንድነው የምናደርገው? ኤአይ ሲስተሞች የሚፈልገው መልስ እንዲሰጡን ከራሳችን ኤክስፒሪየንስ የሚሆን የሆነ ከምናውቀው ምሳሌ እንሰጠዋለን። እንደዚህ ሆኗል፣ እንደዚህ ነው አውትፑቱ፣ እንደዚህ ነው መውጣት ያለበት ብዬ እኔ ዲፋይን አድርግላታለሁ። ስለዚህ እኔ ጋይድ አድርጓለሁ ማለት ነው። አውትፑቱ እንዲሆን የምፈልገው የሚሰጠኝ መልስ ኦር ፊድባክ እንዲሆንልኝ የምፈልገውን አይነት እኔ እነግረዋለሁ ማለት ነው። አስቀድሜ የሆነ መልሶችን እንደዚህ ነው መውጣት ያለበት እንደዚህ ነው ብዬ የራሴን አካሄድ ከነገርኩት በዛ መሰረት እሱ መልሶቹን እንዲሰጠኝ ያመቻቸዋል ማለት ነው። ይህ ደግሞ የሚጠቅመው ስፔሻሊ ደግሞ እንደምታውቁት ኤአይ ሲስተሞች በጣም ብዙ ዳታ ላይ ነው ትሬን የተደረጉት። እንደዛም ሆኖ ደግሞ አንዳንድ ዳታዎች ኦር ካምፓኒ ሌብልም የሆነ በሀገር ደረጃ ያሉት ሊሚትድ የሆነ ዳታ አለ። ለምሳሌ በእኛ ሀገር ኮንቴክስት ልክ እንደ አውሮፓውያኑና አሜሪካውያኑ ያክል ዳታ አይኖረውም ኤአይ ሲስተሞች ማለት ነው። ሊሚትድ ዳታ ነው ያለው። በዚህ ጊዜ ምንድነው የኔን ኮንቴክስት የሆነን ኮንቴክስት የማይረዳ ከሆነ እኔ ጋይድ አድርገዋለሁ። እኔ ምሳሌ እሰጠዋለሁ ማለት ነው። አውጥተን እንዲያወጣበት እንፈልገው ማለት ነው። ስለዚህ ስፔሻሊ ሊሚትድ የሆነ ዳታ ባለበት ብዙ ፐብሊክ የማይታወቅ አይነት መልሶችና ከዚህ በፊት እንደዚህ አይነት ስራ ላይ ብዙ የማይታወቅ ከሆነ እኔ እየሰጠው በዛ መሰረት መልሶቹን እንዲሰጠኝ ጋይድ አደርገዋለሁ ማለት ነው። ለምሳሌ ይህንን የሚከተለውን ከኮፒ ሾፓችን ጋር የተያያዘውን ምሳሌ ልስጣቸው። ምንድን ያደረኩት ለካፌ አሁን ፖስት ኦር ደግሞ ማስታወቂያ ለማሰራት ፈልጌያለሁ። ለካፌ ኢንስታግራም ገጽ የሚሆኑ አጫጭርና ዘመናዊ የማስታወቂያ ጽሁፎችን እንዲያዘጋጅልኝ ነው የፈለኩት። ትእዛዙ ይህንን እንዲያዘጋጅልኝ ነው። ግን ደግሞ እኔ ሰክሰስፉል የሆንኩባቸው ከዚህ በፊት ቴምፕሌቶች አሉ ለበላይ ደግሞ ታይትሎችን ለዛ ፖስቶች ሰጠዋቸው ማለት ነው። 3 ምሳሌዎችን ሰጠሁት። አንደኛ ጥሩ ቀን የሚጀምረው በጥሩ ቡና ነው። ዛሬ ካፌያችን መጥቶ አሪፍ ጊዜ ያሳልፈው ብዬ ፖስት ያደረኩት ከነበረ። ሁለተኛው እንደዛው ስራ በዝቶባቸዋል፣ ለጥቂት ደቂቃዎች በደስ ቡና ራሳችሁን ዘና አድርጉ። ሶስተኛ ከጓደኞች ጋር የሚደረግ ጨዋታ ያለ ነገ ቡና አይሟላ፣ ዛሬውኑ ጉራ ይበሉ አይነት ነገሮችን ፖስት አድርጌ ከነበረና እነዚህ ማስታወቂያዎች በደንብ ፐርፎርም አድርጎልኝ ከነበሩ ይህንን ጋይድ እየሰጠሁት እኔ ምሳሌ እየሰጠሁት በዚህ መሰረት እሱም አንተም በዚህ አቀራረብ ኦር ስታይል 3 ተጨማሪ አጫጭር የማስታወቂያ ጽሁፎችን ጨምረልኝ አልኩት ማለት ነው። ስለዚህ ብዙዎቻችሁ ኤአይ ሲስተሞች እናንተ እንደምትሰሩት እንዲሰራላችሁ ከፈለጋችሁ የእናንተ መንገድ ማስተማር ነው ያለባችሁ ማለት ነው። ስለዚህ እናንተ ቤስት የሆነ አፕሮች አለኝ፣ ቤስት የሆነ አካሄድ አለኝ ስራዬ ላይ ኦር ጽሁፌ ላይ ኦር ቪዲዮ ላይ ምንም ነገር ላይ ብትሉት በእናንተ አይነት መልኩ እንዲሰጣላችሁ ከፈለጋችሁ ፒውር ታይፕ የሚባለውን የራሳችሁን ምሳሌ እየሰጣችሁት የራሳችሁን ኢንስትራክሽን እየሰጣችሁ እያስተማራችሁት በዛ መልኩ መልስ እንዲሰጣችሁ ማለት ትችላላችሁ። አምስተኛ የፕሮምፕት አይነት ቼን ኦፍ ቶትስ ይባላል። ቼን ኦፍ ቶትስ ማለት የምንጠቀመው ይሄ ቼኖች አሉት። ጥያቄው ሪዝኒንግ ከሪዝኒንግ ላይ ይያያዛል። ስፔሻሊ ይሄንን የምንጠቀመው በጣም ኮምፕሌክስ ለሆኑ ሪዝኒንግ ለሚፈልጉ ስቴፕ ባይ ስቴፕ ሪዝኒንግ ለሚፈልጉት ኮምፕሌክስ ቶፒኮችን የምንጠቀመው። ልብ ብላችሁ ከሆነ አንዳንድ ኤአይ ሲስተሞች ወይ ደግሞ አንዳንድ ጥያቄዎችን ስንጠይቅ መልስ ይሰጡናል። እንዴት እዛ መልስ ላይ እንደደረሱ ግን አናውቅም የሚለውን ነው። ስለዚህ ይሄ ስቴፕ ባይ ስቴፕ ዲቴል እያደረገ ሪዝኒንጉን እሱም ሪዝን አውት እያደረገ አንዱ ስቴፕ ሲጨርስ ወደ ሌላ ስቴፕ ወደ ስቴፕ እያለ እየሄደ ያንን ነገር አናላይዝ እያደረገ በመሃሉ እንዲሰጠን ማለት ነው፣ መልሱን እንዲሰጠን ነው ማለት ነው የሚፈልገው። ይሄኛውን የፕሮምፕት አይነት ማለትም የቼን ኦፍ ቶት የሚባለው ፕሮምፕት አይነት ሞር አድቫንስድ ነው። እስካሁን
ብዙዎቻችንም እንጠቀማለን ብዬ አላስብም፣ ግን ጀስት እንዳለ ኖት እንድታደርጉ ታክል ነው ካሉት የፕሮምፕት አይነቶች ውስጥ። ስድስተኛውና መጨረሻው ወደ ሆነ የፕሮምፕት አይነት መጥተናል። አይትሬቲቭ ፕሮምፕት ይባላል። አይትሬቲቭ ማለት ያው ቃሉም እንደምናገረው በተደጋጋሚ ማለት ነው። በዚህ ጊዜ ምንድነው የምናደርገው? ሪፋይን እያደረግን ነው የምንሄደው መልሶችን። ኤአይ ሲስተሞችን ያው የሚኖራቸው ሀይ ስለሆነ ስቶር ማድረግ ስለሚችሉ አሁን የጠየቃችሁትን ጥያቄ ደግማችሁ ላይ ሪፋይን እያደረጋችሁ መጠየቅ ትችላላችሁ። ቤዚካሊ ምንድነው የምናደርገው? የሆነ ጥያቄ እንጠይቃለን፣ ከዛ መልስ ይሰጠናል። ያንን መልስ ማሻሻል እንፈልጋለን አይደል? ይሄኛውን እንደዚህ አድርገዋለሁ ሪፋይን አድርገዋለሁ ማለት ነው። ጥያቄ ከዛ ያሻሽለዋል። አሁንም ቅር ያለኝ ነገር ካለ ወይ ደግሞ ያልገባኝ ነገር ካለ እዚህ ጋር አልገባኝም ይሄኛውን እንዲያደርግልኝ ነው ማለት ነው። ስለዚህ ኢትሬቲቭሊ የምንፈልገው ሪዛልት ላይ ስንደርስ ደጋግመን የምንጠይቀው ማለት ነው። እንደ አዲስ መጠየቅ አይጠበቅብንም ማለት ነው። አንዴ ከጠየቅነው በኋላ የምንፈልገው ሪዛልት በሚሰጠን እዛው ላይ እንዳለ ሪፋይን እያደረግን እያበሰልነው የምንፈልገውን አይነት መልስ እንዲሰጠን መጠቀም እንችላለን ማለት ነው ይሄንን የፕሮምፕት አይነት። ስለዚህ በእያንዳንዱ ጊዜ ደጋግመን ስንጠይቀው ኳሊቲው እየጨመረ ይሄዳል ማለት ነው። የአውትፑታችን ኳሊቲው ኢምፕሩቭ እየተደረገ እየተሻሻለ የምንፈልገው እና ለእኛ ዲዛይረብል የሆነውን ይሰጠናል ማለት ነው። ስለዚህ ሁሉንም የፕሮምፕት አይነቶችን ከበር ለማድረግ ሞክረናል። ጀስት ቴዎሬቲካሊ ማውራቱ ብቻ ሳይሆን ምንድነው በአጠቃላይ ለማሳለፍ የምንፈልገው መልእክት ኦር ሜሴጅ ኤአይ ቱሎችን ለእኛ በምንፈልገው ልክ አድቫንቴጃችን ለማዋል ኤአይ ሲስተሞች ፓወርፉል እንደሆኑና ኤአይ ሲስተሞች በሰው ልጅ ስለሆነ እዚህ ደረጃ የደረሱት ክሬት ተደርጎ ስቲል የሰው ልጅን ጋይዳንስ ይፈልጋሉ። እርግጥ ነው ከጊዜ ወደ ጊዜ የእናንተ ፕሮምፕት ላይ ዲፔንድ የሚያደርጉበት ሌብል እየቀነሰ መጥቷል። መጀመሪያ ሰሞኑን ሲመጡ አካባቢ ፕሮምፕት ኢንጂነሪንግ በጣም ወሳኝ ነገር ነበር። ማለት በደንብ ማወቅ መቻል አለባችሁ። እስቲ ዛሬ ማወቅ አለባችሁ፣ መቼ ነው ማወቅ አለባችሁ። የሆነን ነገር ለማዘዝ እናንተ አነጋገር የእናንተ ዳይሬክቲንግ የሰዎችን ጋይድ የምታደርጉበት የምትፈልጉትን ነገር ለማግኘት በጣም ማተር ያደርጋል ማለት ነው። ስለዚህ ፕሮምፕትን አንደርማይን አታድርጉ። ለምን ነገር ስትጠቀሙ ፕሮምፕቶችን አዋቁ። እንዴት ልጠይቅ፣ ምን ላካትት ብለውን ነገር ማወቅ መቻል አለባችሁ ማለት ነው። እሺ የዛሬውን ቪዲዮን በዚሁ አጠቃለልኩኝ። የተማራችሁት ነገር ካለ ኮሜንት ላይ እንድታሳውቁኝ በአክብሮት ጠይቃችኋለሁኝ። ለነበረን ቆይታ እያመሰገንኩኝ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንድታበረታቱና አብረን እንድንማማር መልእክቴን አስተላልፋለሁ።